ዛሬ ማታ ብትሞት ምን የሚፈጠር ይመስላል? ይህንን ጥያቄ ለአብዛኞቻችሁ ሳይሆን ሳውዝ አፍሪካ ለሚኖር ሰው ነው። እኔ እርግጠኛ ሆኜ ለምነግርህ ነገር ቢኖር ቦስ ሌላ ሰው አምጥቶ በፍጥነት በአንተ ቦታ ተክቶ ለቅጥር ይሰጣል። አብዛኞቻችሁ ሳውዝ አፍሪካ የምትኖሩ ሰዎች ሳይሆን በቅጥር የምትሰሩ ልጆች ወንድሙ ከመጣ ጠሎ አንተን ቂጥም ብሎ ነው የሚያባርር። ትርፍ አትስራ፣ አትልፋ፣ ለማንም ብለህ የሚከፈለውን ያህል ብቻ ስራ። ትርፍ አትስራ። ለምን ቦስን አስደስታለሁ? እንደዛ የሚባል ነገር የለም ሳውዝ አፍሪካ። ሁሉም ለራሱ ነው እና ለወንድሙ እና አንተ ወንድሙ ሳትሆን ወንድሙ ከመጣ አንተ የምትሰራበት ቦታ ሌላ ሰው የሚተካ ሰው ከሆነ ለምን አንተ ለሱ ብለህ አፈር ትበላለህ? ሳውዝ አፍሪካ የምትኖሩ ሰዎች ፕሊዝ ይህንን ቪዲዮ እያያችሁ ከሆነ ለእናንተ ነው። በቅጥር የምትሰሩ ልጆች ለማ ብለህ አንተ ሞተ ማዘረ ብቻ ነው የምትጎዳው። ማንም ጊቭ አ ፋክ አባውት ዩ። አስታውሱልኝ፣ አስታውስ ስለሚከፈል ልክ እንደ ጥቁር ስራ ተቀጥረው የሚሰሩ ጥቁሮች አሉ። መቼም እንደሚወጡ ያውቃሉ። ከዛ ይጣሉ። ምንም ቢፈጠር ይውደም ዝም። አንተ ምን አገባ? የራስህ ባልሆነ ንብረት ነፍስን ለምን ታጣለህ? ነገ እኮ ትወጣለህ ከዛ ቤት። የሆነ ብራዘሩ ወይም ደግሞ የሆነ ሰው ትክክለኛ የሚያምነው ሰው ከመጣ አንተን አስወጥቶ ለሱ ገምቶ ይሰጣል። እናንተ ለምን ብለህ ብራ ጌታን ነው ብለህ አስታውስ፣ ተረጋጋ። በቃ ለማዘረ የቅጥር በር የሚሰጥ ከሆነ ለዛ ብቻ ስራ፣ አትልፋ። የበለጠ ምንም ለውጥ የሚመጣ ለውጥ የለም። ኦኬ ስታስበው እኔ አሁን ብሞት ይመስላል ሾፕ ተዘግቶ የሚውል የሆነ ሰው ይመጣል ለማያውቀው። ከዛ ለአንድ ለ3 ቀን ይቆያል። ከዛ የቅጥር ሰው መጥቶ ስራ ይቀጥላል። ለአንድ ቀን አይሰካም። so what do I have to give fuck? ጌታ ነው ብለህ ከስንት ቦታ እንደወጣሁ እኔ ነኝ የማውቀው። ብራዘር ወይም ደግሞ በቅናሽ የሚሰራ ሰው በጣም ነበር እየለፋው እየሰራው የነበርኩ። ድንቅ የተሰጠኝ ከሁሉም ቦታ እግዚአብሔርን ነው ብለህ ቻንስ ነበረኝ የተሻለ ለማግኘት። ግን እኔ ኢትዮጵያዊ ነኝ። እነሱን እንደዚህ ከመሄድ በባዶ ቦታ ጥዬ ምናምን ነገር በመጨረሻ ቼስ አለኝ የተሻለ ስላገኘ ታመሜ ይሰራ ነበረ። ጌታን ነው ብለህ እየነሰረኝ ቀኑን ሙሉ ላይ ሶፍት ባፍንጫ ያርግ ያሰሪ እግዚአብሔር ምስክሬ። ግን ቀይ ተሰጠኝ ከነዛ ከሁሉም ቦታዎች። ለምንድን ነው ለነሱ መልካም መሆኑ ታዲያ? ጌታን ነው የምልህ አሁንም ከዚህ ቦታ ነገ ዛሬ እወጣ ይሆናል። ግን I don't give a fuck። ጌታ ለምን ሲበላ እኔ በላው አልበላው እነሱ ግድ የላቸውም። እነሱ እንደሚያዩት ነገር ቢኖር ስራቸው ተሰራ ወይም አልተሰራም የሚለውን ነገር ብቻ ነው። ግን አስታውሱ፣ ምን አርባት እናንተም ተገንዘባችሁ ትሆናችሁ። መቼም ቢሆን በቅጥር ውስጥ የምትሰሩ ሰዎች ከሆናችሁ አስታውሱ፣ ማንም ለእናንተ ግድ የሚሰጥ ሰው እንደሌለ። ለራሳችሁ ስትሉ ኑሩ። ያ ነው ህይወት። ያለዛ በጣም ትጎዳላችሁ። ፋክ በቃ ስራ፣ ትንሽዬ ማለት በቃ የሚከፈልን ያህል እላፊ የምትሰራበት ሾፕ ቦስ አይደለም። ያ ሱቅ ያንተ አይደለም። ለዛ ብለህ ወጥተህ ምናምን ነገር ነብስን እንዳታስገድል። የፈረሰው ይፍረስ። ራስን ሰርቫይቭ አድርገህ ብቻ ቆይ። ከዛም አንድ ቀን ይመጣል። የኔ ቀን እስኪመጣ እኔ እየጠበቅኩኝ ነው። ግን ድሮ እንዳደረግኩት ራሴን መንገድ ላይ ህይወቴን አካልቼ ሳይሆን አንድ የተገነዘብኩት ነገር አለ። ይሄ የኔ አይደለም። ይህንን ቤት ጥዬ እሄዳለሁ። የራሴ ነገር እስኪመጣ ስራዬን ብቻ እንጂ ነፍሴን አሳልፌያቸው አልሰጥም። ምክንያቱም እሱም የተሻለ ሲያገኝ አውርዶ የሚጥለኝ ስለማውቅ። አስታውሱ፣ አንድ ቀን ካላችሁበት ልትወጡ ትችላላችሁ። ማንም በተለይ አለቃ የተሻለ ሲያገኝ አንተን ይጥልሃል። አስታውስ፣ እስከምትሞት ድረስ ይቻላል። እንደዚህ ሞኝ ከራሱ ይማራል፣ ብልጥ ግን ከሰው ይማራል ይባላል።
ዞረ መጎዳት አይቀርም። ብቻ ስለሚከፈል ብቻ ስራ። አንተ ራሱ ተወቅጣል ይጣል። ምክንያቱም ዞረ መጣል አይቀርም። ነፍስን አደጋ ላይ ጥለ የሆነ ነገር ተተኩሶብህ ምናምን ነገር ማንም ገድ አይሰጠው። አስታውሱ። ቸር ቆዩልኝ። ሀቭ ጉድ ናይት።